በዛሬ ቪዲዮ እህል ውሃ ላይ ቶፕራክ ከፊዳን ጋር የተዋወቁበትንና የምትሰራበት የነበረው ምግብ ቤት የሚያገኝበትን ከሪማን ድርሳም ፊዳንን የምታስቆምበትንና መርትና ሰልማ ቀለበት የሚያስሩበትን አሴም መታ ዝግጅቱን የምታስቆምበትንና ቡራክ አይዳ እናቱ አለመሆኗን የሚሰማበትን እንዲሁም ሌሎች አስደንጋጭ ትዕይንቶች ይዤላችሁ ቀርቤያለሁ። ወደዚህ ልብ አንጠልጣይ ታሪክ ከመግባታችን በፊት አሁን እስቲ 500 ላይ ካስገቡት ወደ ቪዲዮ። የቶፕራክ የዩኒቨርሲቲ ጓደኛውን ያገኘውና አደጋው ከመድረሱ በፊት በጣም የሚወዳት ፍቅረኛ እንደነበረችውና ተሰራበት የነበረውን ምግብ ቤት ይነግረዋል። ልክ ሲደርስም ከሪማን እንድትዋሽ ያስቀመጠቻት የተከፈላት ፊገን የተባለች ሴት ያገኛል። እሷም በማስመሰል ቶፕራክ ብላ ስሙን ትጠራዋለች። ከዛም እሱ ስምሽ ማን ነው ማለቴ እንተዋወቅ ነበር ብሎ ሲጠይቃት ቶፕራክ እንዴት በቀላሉ እንደዚህ ትረሳኛለህ? ምንም ቢሆን እኮ ጥሩ ጊዜ አሳልፈናል ትለዋለች። ቶፕራክ ግን ምንም እንዳልተፈጠረ ፈጽሞ እንደማያውቃት ይሰማዋል። በሌላ በኩል አሲዬ የምርትና የሰልማን ጋብቻ ለማስቆም እያለቀሰች ምርት እባክህ ስማኝ፣ አድናንን ያገባሁት ለገንዘብ ብዬ አይደለም፣ ተገድጄ ነው። እውነቱን ልነግርህ እፈልጋለሁ፣ እባክህ ጥለኸኝ አትሂድ እያለች ትማጸነዋለች። ነገር ግን ምርት በንዴትና በክህደት ስሜት ፊቱን አዙሮ እባክሽ አትዋሽኝ፣ ከአሁን በኋላ ላንቺ ምንም አይነት ቦታ የለኝም፣ ዳግመኛ መተሽ ህይወቴን አትበጥብጪ፣ ለኔ ከዚህ በኋላ ሞተሻል ብሎ ጥሏት ይሄዳል። ሰልማም ትመጣና በንዴት ከህይወታችን ውጪ፣ ከዚህ በኋላ ልናይሽ አንፈልግም ብላ ታባራታለች። ቶፕራክ ፊገን ለተባለችው ሴት ለ5 ዓመታት ኮማ ውስጥ እንደነበርና ሙሉ በሙሉ የማስታወስ አቅሙን እንዳጣ አብረው በነበሩ ጊዜም ያስቀየማት ነገር ካለ ይቅርታ እንድታደርግለት ይነግራታል። ጓደኛዬ በጣም እንደምወድሽ እንደነበርና አንድ ላይ እንደነበርን ነግሮኛል ሲላት እሷም በውሸት በእርግጥ ልክ ነው፣ ነገር ግን ለአጭር ጊዜ እንደነበርና መስማማት ስላልቻሉ እንደተለያዩ ትነግሯለች። እሱም አንድ ላይ ፎቶ ካላቸው እንድታሳየው ይጠይቃታል። እሷም ደንግጣ አይ የለንም ማለቴ አጥፍቻቸዋለሁ ብላ በድንጋጤ ተዋሸዋለች። በዛም ቅጽበት ፊዳን ውሸታቸውን ከዚህ በላይ አላዳምጥም፣ እውነቱን ለመናገር ወደ ቶፕራክ ስትሄድ ከሪማን ከኋላ መታ ታስቆማታለች። ከሪማንም ምንም እንድታደርጊ አልፈቅድልሽም ብላ አሁንም ቶፕራክ እውነቱን እንዳያውቅ ታደርጋለች። በሌላ ትዕይንትም አይዳን ከጓደኛዋ ኤሲን ጋር ከዓመታት በፊት ከከሪማን ጋር እንዴት ትንሹ ቡራክን ተጠቅመው ቶፕራክ ጥሏት እንዳይሄድና የቡራክ አባት እንደሆነ እንዳሳመኑት እየተንሾካሾኩ ሲያወሩ ቡራክ ከጠረጴዛው ጀርባ ተደብቆ ይሰማቸዋል። ከዛም እናቴ አይደለሽም እና ኖተኛ እናቴ ማናት ብሎ እየጮኸ ከጠረጴዛው ይወጣል። አይዳንም በፍርሃትና በንዴት እየተንቀጠቀጠች ዝም በል፣ ለማንም እንደዚህ ብለህ እንዳታወራ፣ ማንም መስማት የለበትም፣ አለበለዚያ መጥፎ ነገር ይፈጠራል ብላ ታስፈራራለች። እምቢ እያለ ሲያስቸግራትም አንድ ጠባብ ክፍል ውስጥ ትቆልፍበታለች። ወደ ሰርጉ ስንመለስም ምርት እንደምንም ራሱን አረጋግቶ ወደ ዝግጅቱ ይመለሳል። አሴም እያለቀሰች ወደ ቤቷ ትመለሳለች። ከዛም የቀለበቱ ቀይ ሪቫን እየተቆረጠ ሁሉም ሰው በደስታ መልካም ምኞቱን ይመኝላቸዋል። ሰልማም በደስታ ፈገግ እያለች በጣም ደስ ብሎኛል፣ ከአንተ ጋር አዲስ ህይወት ለመጀመር ዝግጁ ብላ በደስታ ትነግረዋለች። ነገር ግን በምርት ፊት ላይ ምንም አይነት ደስታ አይታይም። በሌላ ትዕይንትም አሴ አልጋዋ ላይ ጋደም ብላ ሳለ አድናን ይመጣና እራት ተዘጋጅቷል ይላታል። እሷም አልመጣም እያለች ትናገራለች። አድናንም በንዴት አፏን ይዞ የመመገቢያ ጠረጴዛው ላይ እንድትመጣ ያደርጋታል። ከዛም መብላት እንድትጀምር ሲነግራት መብላት አልፈልግም ነገርኩህ አይደል እንዴ፣ ጠረጴዛው ላይ መቀመጤ አይበጣም ብላ በንዴት ትናገረዋለች። ከሰዓታት በኋላም አድናን በንዴት ወደ አሴ መኝታ ክፍል ምግብ ይዞ ይመጣና ሹካውን ወደ አሴ አቅርቦ ይህን ምግብ ትበይዋለሽ፣ እኔ ያልኩሽን ብቻ ነው የምታደርጊው፣ ከዚህ ቤት መውጣትም አትችይም፣ የኔ ንብረት ነሽ፣ ዝም ብለሽ ብይ ይላታል። አሴም
በከፍተኛ ድፍረት አድናንን እያየች አሁን ምንም ብታደርገኝ ግድ አይሰጠኝም፣ በዓለም ላይ የምወደውን ነገር አሳጥተኛል፣ መርትን አሳጥተኛል ብላ መናገር ሳትጨርስ ራሷን ስታ መሬቱ ላይ ትወድቃለች። አድናንም እጅግ በጣም ደንግጦ አሴ ምን ሆነች ነው? እባክሽ አይኖችን ፈቺ እያለ በጭንቀት ይናገራል። ከዛም በፍጥነት ወደ ሆስፒታል ይዟት ይሄዳል። ሆስፒታልም ከገባች በኋላ ዶክተሩ እረፍት እንድታደርግና ከጭንቀት እንድትርቅ ለቤተሰቦቿ ይነግራቸዋል። በሌላ በኩል መርት ተኝቶ ሰልማ ካጠገቡ ነበረች። ከዛም የአሴን ስም ሲጠራ በንዴት ጥላው ትሄዳለች። የአሴ ጓደኛም ትደውልለትና ራሷን ስታ ሆስፒታል እንደገባች ታሳውቀዋለች። ከዛም በፍጥነት ወደ ሆስፒታል ይሄዳል። ምርት በሆስፒታል ውስጥም አሴን እያየ አንቺን ከልቤ ፈጽሞ መውጣት አልቻልኩም፣ ለገንዘብ ብለሽ ብትከጂኝም እንደዚህ ስትሰቃይ ማየት ለኔ ከባድ ነው፣ ለምን እንደዚህ ያደረግሽብኝ እያለ ከፍተኛ የጸጸት ስሜት በውስጡ ይብሰለሰላል። አሁን ሁሉም ነገር ረፍዷል፣ ግን ልቤ አሁንም አንቺን ይፈልጋል እያለ በሀዘንና በስስት ይመለከታል። ቶፕራክ ከእናቱ ጋር እያወራ ለእናቱ አይዳ የምትነግረኝ ትዝታዎች በሙሉ እውነት አይመስሉኝም፣ የሆነ የተደበቀ ሚስጥር እንዳለ ይሰማኛል፣ የሆነ የደበቃችሁኝ ነገር አለ ብሎ ይጠይቃታል። ከሪማንም አይ ቶፕራክ አትጨነቅ፣ ማስታወስህ አይቀርም፣ ደሞስ ምን ልንደብቅህ እንችላለን፣ ተው የማይመስል ነገር አታውራ ብላ ለማደባበስ ትሞክራለች። ከደቂቃዎች በኋላም ፊዳን ወደ ከሪማን ትመጣና እስከ መቼ ነው እውነቱን ደብቀሽ የምትቆዩ? ከአሁን በኋላ ይህን በደልና ግፍ ፈጽሞ አላይም። ቶፕራክን ስትታልሉት ዝም ብዬ አላይም። ቡራክን በውሸት ሲሰቃይ ማየት አልችልም። የደበቃችሁትን ነገር ማጋለጥ አይቀርም። በእናንተ ምክንያት ማንም ሲጎዳ ማየት አልችልም ብላ ከሪማንን ትወቅሳታለች። ሰው እንዴት የገዛ ልጁ ላይም እንደዚህ ሊያደርግ ይችላል ብላም ታዝናለች። ከሪማን ማንም እንዳይሰማት የሳሎኑን በር እየዘጋች ማን ይሁንስ መሰለሽ ብላ እየሳቀች የምርሽን ነው? እውነቱን ትነግሪያለሽ? ማንን እንደሚያምን እናያለን። እዚህ ቤት እንድትኖሪ ፈቅጄልሻለሁ። በዚህ ጸባይሽ የምትቀጥይ ከሆነ ግን እመኚኝ በጣም ታዝኛለሽ ብላ ትመልስላታለች። በዛም ቅጽበት ቶፕራክ ይመጣል። በጣም ጠቃሚ ነገር የምታወሩ ይመስላል ብሎ ሲጠይቃቸውም ከሪማን በድንጋጤ የምን ጥቅም የማይረባ ወሬ ነው ልጄ ብላ ተሳምነዋለች። በሌላ በኩል አይዳን ቡራክ ሚስጥሩን ለማንም እንዳይናገር ስለፈራች ከክፍሉ ታስወጣውና እጁን እየጎተተች ወደ ጆሮ ተጠግታ አንተ ልጅ ለቶፕራክ ምንም አይነት ቃል ብተነፍስ እናቴ አይደለችም ብትል በጣም መጥፎ ነገር ነው የማደርግብህ፣ ዝም ብለህ እኔ የምልህን ብቻ ስማ ብላ በጭካኔ ታስፈራራዋለች። ቡራክም በፍርሃት እየተንቀጠቀጠ እባክሽ ልቀቂኝ፣ እጄን በጣም እያመመኝ ነው ቢላትም ምንም ሳትሰማው ጭር ወዳለ ጫካ ውስጥ ትወስደዋለች። በቀጣይ ምን የሚፈጠር ይመስላችኋል? ቀጣዩ ክፍል ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁና የደወል ምልክቱን መጫናችሁ እንዳትረሱ።